ያው በመጀመሪያ ሙሉ ስሜ ሐመድ አሊ ጎዳና ይባላል። የሚኖረው ደግሞ ነዋሪ እዚሁ አማ ቀበሌ ነው። ሌላ ማቴሪያሎች ደግሞ ተሰጥተናል። የሆነ ማሪሻ የሚባለው እንደገና ደግሞ ሁለት እንትን ዶማ እና ዛቢያ እና ማጭድ አለበት ደግሞ እንትን የሆነ አራም ነገር የሚታጨድበት ብዙ ጊዜ ከሌላ ማቴሪያል ሳይሆን ስንቸገር ነበር ነው ማሪሻና ማርጫ ነው። ማርጫ አሁን የሚኖሩበት አካባቢ ሄደን ስንገዛ 3000 ብር ነበር አንድ ማርጫ የምንገዛው። ያው ጭራሱ ቀላል ብሎብናል። ማሪሻ ደግሞ አንድ ማሪሻ እንደዛ 1000 ብር ነበር የምናገኘው። ብዙ ነገር አቅደዋል። አንደኛው ሊፈስ ይችላል፣ የተወሰነ ደግሞ ሊሰካ ይችላል። ስለዚህ በመጀመሪያ ቤት ይሰራሉ ብዬ ያስኩት፣ ሁለተኛ ደግሞ ለልጆቼ ትንሽ የቤት መኪና አስቤዋለሁ። ከተሰካ